ልዑሉን ለማግባት የመጣችው ይህች ሴት የሰርግ ቀኗ በህይወቷ በጣም አስደሳች ቀን ይሆናል ብላ ነበር። ነገር ግን ሰርጉ እንዳለቀ ያልጠበቀችው ነገር ተፈጠረ። ወደ ጨለማና አስፈሪ ዋሻ ተወረወረች። እዚያም ልዑሉ ያልነገራት አንድ አስፈሪ ሚስጥር ይጠብቃታል። ግዙፉና አስፈሪው ድራጎን። ታሪኩ የሚጀምረው ዓለም የመጨረሻዎቹን 3 የድራጎን ግልገሎች በደስታ ሊቀበል እንደጀመረ ነበር። ነገር ግን አንድ ንጉስ የማይረሳ ክፉ ውሳኔ ወሰነ። ድራጎኗ ከዋሻዋ ርቃ በነበረችበት ጊዜ ንጉሱ ወታደሮችን ላከ። ትናንሾቹን ግልገሎች ገና በተወለዱበት ቀን ነበር ምንም አይነት መከላከያ ሳይኖራቸው በወታደሮቹ ጦርና ቀስት በጭካኔ ተገደሉ። የልጆቿ ጩኸት ወደ ድራጎኗ ጆሮ ሲደርስ በፍጥነት ወደ ዋሻዋ ተመለሰች፣ ግን በጣም ዘግይታ ነበር። 3ቱም ልጆቿ በጨካኙ ወታደሮች ሞተዋል። ያን ጊዜ ድራጎኗ ቁጣ ከማንኛውም ነገር በላይ ሆነ። አፏን ከፍታ የሚያቃጥል እሳት በወታደሮቹ ላይ ለቀቀች። በጥቂት ሰከንዶች ውስጥም ወታደሮቹ በሙሉ ወደ ተቃጠሉ አስከሬኖች ተለወጡ። ከንጉሱ ጎን የነበሩት ጠባቂዎቹም አልተረፉም። ንጉሱ ግን ህይወቱን ለማዳን በጉልበቱ ተንበረከከ። እባክሽን ህይወቴን ማሪልኝ፣ የምትፈልጊውን ሁሉ ሰጥሻለሁ ሲልም ተማጸናት። ድራጎኗም በቀላሉ ልትገለው አልፈለገችም። ይልቁንም ንጉሱ የልጆቿን ህመም እንዲቀምስ ፈለገች። ከዚያም ቀን ጀምሮ በዚያ መንግስት ላይ አንድ እርግማን ወደቀ። እያንዳንዱ ንጉስ ዙፋኑን በወረሰ ጊዜ 3 ሴት ልጆቹን ለድራጎኗ መስዋዕት መሆን ነበረባቸው። የንጉሳዊ ቤተሰብ ግን ይህን ዕዳ ራሱ ለመክፈል አልፈለገም። ስለዚህም ንጹሃን ሴቶችን ማታለል ጀመሩ። ልዑሉ ሚስት ይፈልጋል ብለው ከሩቅ አገሮች ሴቶችን ያመጡ ነበር። ከዚያም በሰርጉ ስነስርዓት ደም ከንጉሳዊ ቤተሰብ ደም ጋር እንዲቀላቀል ያደርጉ ነበር። ሴቶቹ ግን እውነቱን አያውቁም። ሰርጋቸው በእውነቱ ወደ ሞት የሚወስዳቸው መንገድ ነበር። ከነዚህ ሴቶች አንዷ ኤሎዲ ነበረች። ኤሎዲም ልዑሉን አገባቸው። ግን የሰርጉ ቀን ሳይጠናቀቅ ልዑሉ እውነተኛ ፊቱን አሳየ። በድንገት ኤሎዲን ይዞ ወደ ጥልቅ ገደል ወረወራት። ኤሎዲ ስትወድቅ በፍርሃት እየጮች እርዳታ ጠየቀች። ግን ከላይ የሚመልስላት ማንም አልነበረም። እድለኛ ሆና በገደል ውስጥ የነበረችው የወይን ተክል ከመውደቅ አዘገየቻት። በዚህም ምክንያት ኤሎዲ ህይወቷን ማዳን ቻለች። ከዚህም በኋላ በዙሪያ ያለውን ነገር ለማየት ስትሞክር መሬት ላይ የተበታተኑ ጌጣጌጦችና አክሊሎችን አየች። ያን ጊዜም እውነቱ በድንገት ገባት። እሷ ሚስት ለመሆን አልመጣችም፣ መስዋዕት ለመሆን ነበር የተመረጠችው። በዚያን ጊዜ ከዋሻው ጥልቀት የሚመጣ የእሳት ብርሃን ተመለከተች። በድንገትም የሚያስፈራ ድምጽ ዋሻውን ሁሉ አናወጠው። ከጨለማው ውስጥ እሳታማ ወፎች በብዛት ወደ እርሷ መብረር ጀመሩ። ኤሎዲን በፍርሃት ወደ ኋላዋ ተመለሰች። ከዚያም ከፊቷ አንድ ግዙፍ ድራጎን ተገለጠ። ኤሎዲ በፍጥነት ሸሸችና ከአንድ የድንጋይ ምሰሶ ጀርባ ተደበቀች። ነገር ግን ድራጎኗ ቀድሞውኑም አግኝታታለች። እሷ የንጉሳዊ ቤተሰብ ደም በደም ስሮቿ ውስጥ እንደሚፈሱ በሽታዋ አውቃ ነበር። ኤሎዲም እጆቿን ተመለከተች። ከልዑሉ ጋር በሰርጉ ቀን እጇን ለምን እንደቆረጡት በዚያን ጊዜ ተረዳች። አላማቸው ደሟን ከንጉሳዊ ደም ጋር ማቀላቀል ነበር። አሁን ግን በጣም ዘግይቷል። ድራጎኗ ግን ወዲያውኑ አልገደለቻትም፣ ይልቁንም እንድትሸሽ ፈቀደችላት። ምክንያቱም ደግሞ እሷን ማሳደድና ማሰቃየት ትፈልግ ነበር። ኤሎዲም ያለማቋረጥ መሮጥ ጀመረች። ከኋላዋ ድራጎኗ እሳቱን ለመተንፈስ እየተዘጋጀች ነበር። በቀጣዩ ሰከንድም እሳት ካፏ ወጣ። ኤሎዲ በሙሉ ኃይሏ ሮጠች። በመንገዷ ላይ ግን አንድ የተቃጠለ አስከሬን አየች። ከዚህ በፊትም በቤተ መንግስት ያየቻት ሴት ነበረች። እርሷ የዚህ መስዋዕት የመጀመሪያዋ ተጎጂ ነበረች። ኤሎዲ ግን ሁለተኛዋ ናት። ድራጎኗም እንደገና ማጥቃት ጀመረች። ኤሎዲም አንድ ትንሽ የድንጋይ ስንጥቅ አይታ ወደ ውስጡ ገባች። ይህ ቦታ ህይወቷን ለጊዜው አዳነ። ግን የድራጎኗ እሳት እግሯን በጣም ጎርቷት ነበር። ኤሎዲም ከህመሟ የተነሳ ልቧ ሊቆም እስኪመስል ድረስ ጮኸች። ነገር ግን ወዲያውኑ ድምጽ ማሰማት እንደሌለባት ተረዳችና እስትንፋሷን አስቆመች። ድራጎኗ ምንም እንቅስቃሴ ሳይሰማ በመጨረሻ ከዚያ ራቀች። ኤሎዲም ከልብሷ ቁራጭ ቀዳ በተቃጠለው እግሯ ላይ ጠቀለለች። እርሷ ልዕልት ብትሆንም ለመኖር ከማንኛውም ሰው ያነሰ መብት እንደሌላት ታወቀች። አሁን አንድ ነገር ብቻ ነበር የምትፈልገው፣ ከዚህ አስፈሪ ዋሻ መውጣት። በወገቧ ላይ የነበረውን ትንሽ የሽቶ መያዣ ወጥታ እንደ መብራት ተጠቀመችው። በጨለማው ዋሻ ውስጥ በቀስታ መጎተት ጀመረች። አንድ ቦታ ላይ ግን በድንጋዮቹ መካከል ተጣበቀች። በሙሉ ኃይሏም ተጋደለች። በመጨረሻም ከስንጥቁ ወደ ታች ወደቀች። ከፍተኛ ህመም ተሰማት። ከዚያም የነበራትን ብቸኛ የብርሃን ምንጭ ጠፋ። ጨለማው እንደገና ዋሻውን ሸፈነው። ግን በዚህ ጨለማ ውስጥ ኤሎዲ አንድ አዲስ
ነገር አየች። ከፊት ለፊቷ ሰማያዊ ብርሃን የሚያበሩ ትንንሽ ነገሮች ነበሩ። እነዚህ እንግዳ ፍጥረታት የሚያመነጩት ብርሃን የሚሰጥ ፈሳሽ ነበረ። ኤሎዲ እነዚህን ሰብስባ እንደ ትንሽ መብራቶች ለመጠቀም ወሰነች። በትንሽ ብርሃናቸውም ዋሻውን እየተመለከተች ወደ ጥልቀቱ ቀጠለች። በመንገዷ ላይ ግን አንድ የውሃ ጉድጓድ አየች። ከደስታ የተነሳ በፍጥነት ውሃውን በእጇ ቀርታ ለመጠጣት ሞከረች፣ ግን ውሃው የቆሸሸና የተበከለ ነበረ። ከዚያም ወደ ላይ ተመለከተች። ከጣሪያው የሚንጠባጠብ ንጹህ ውሃም አየች። በቀጥታም ከውሃው ስር ቆማ አፏ መቀበል ጀመረች። ግን በዚያ ጊዜ አንድ ጥቁር ጥላ በላይዋ ላይ ተገለጠ። የድንጋዩ በረዶ በድንገት መቅለጥ ጀመረ። ዋሻው